አሞራው ተራራው እንግዲህ ተባለ በቃ ጀመው እንግዲህ እኔ ተደስቻለሁ አልተደሰትኩም በቃ እኔ ኖርማል ነኝ እኔ ውሃ ነኝ በቃ ጣም የለውም በቃ ነገር ዋዋሚን ነገር ነው እንግዲህ ማን ቀጣይ ደግሞ ማን መጥቶ ታዲቄ ምን እንደኔ እናለን እንግዲህ እኛም ጨላውነናል አባት አልባ አሰልጣኝ አልባ ከቴላና ወንድምነት ይመጣችሁ ብቻ ጀመው ጎብዬ ያዝበለው ሩበን አሞሪም ከማንቸስተር ዩናይትድ ተሰናብቷል ማለት ነው። በሚያስገርም ሁኔታ ፍሌቸር ጊዜያዊ አሰልጣኝ እንደሚሆን ተናግሯል ማለት ነው። መራጃውን ያጋራን ደግሞ ታማኙ ዴቪድ ኦርኒስተን ነው ማለት ነው። ያራዳ ልጅ በሚያስገርም ሁኔታ ትናንት እንግዲህ አልነበርንም ይቅርታን ጠይቃለን። የትናንት ጨዋታዎች ምንም ዘለናቸዋል ማለት ነው። በዚህ ዜና ተመልሰናል። 26 የመጀመሪያው ተሰናባች ሆኗል ማለት ነው። ሐሳብ አስተያየት ኮሜንት ላይ የምንመለስ ይሆናል። በደም ሼር ኮፕሊንክ ይደረግ። አረ ምን አይነት ዜና ነው ግን እየሰማን ያለ ነው? ሩበን አሞሪም የማንቸስተር አሰልጣኝ ትረስት ዘ ፕሮሰስ አሁን በወጣ መረጃ መሰረት ማንቸስተር ዩናይትድ አባረውታል ማለት ነው። እኔ የምር ሩበን አሞሪም በጣም ነበር የሚመቸኝ። ይሄ በቃ ግግም የሚለው ነገር ፎርሜሽን አልቀይርም ምናምን የሚላት ነገር ነው እንጂ ለማንኛውም ምንም ማድረግ አይቻልም። እንግዲህ ተባረዋል። የሚያስጠላው ደግሞ ምንድነው ጭራሽኛ ማናጀር አባረው አዲስ ማናጀር የሚቀጥር ቡድን በተከታታይ ለሁለተኛ ጊዜ ልንገጥም በአዲስ መንፈስ የሚመጣ ቡድን ለኛ የሚያከብድብን which means ማለት ነው ከዩናይትድ አዌይ እንጫወታለን ቀጣይ ሳምንት ቅዳሜ ቀጣይ ፕሪሚየር ሊግ ጨዋታችን እሱ ነው ማለት ነው። ይሁን እኮ ነው ዩናይትድን ፈርቻ አይደለም ይሰጡናል ይለቁልናል ባንችላቸው ራሱ ይለቁልናል ከአርሰናል ጋር ስለማይመቻችሁ ማለት ነው። ግቫርዲዮልና ሩበን ዲያዝ ጭራሽ ጥሩ ሁኔታ ላይ አይደሉም። ሁለት ሴንተር ባኮቻችን ልናጣ ነው። ኧረ በስመ አብ እሺ ተውት። አንደኛው ጋር ኩሳኖቭ አለ አንደኛው ጋር ሳኪና ኧረ አይሆንም አትሊስት አንዳቸው መመለስ አለባቸው። አትሊስት ግቫርዲዮል ወይ ዲያዝ በቃ ኧረ እንግዲህ ሲሪየስ ኢንጁሪ ይመስለኛል። እኔ እውነት በጣም ያስጠላል። ግቫርዲዮል ኤሲኤል ሁላ ሳይሆን አይቀርም እየተባለ ነው። ለማንኛውም ግን እስቲ የሚወጣ መረጃ ካለ ተከትዬ የማደርስላችሁ ይሆናል። ይመቻችሁ። እጅግ በጣም ሰበር መረጃ የማንቸስተር ዩናይትድ ወጣቱ ፖርቹጋላዊ አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ አሰልጣኝነቱ እንደተሰናበተ ተነግሯል። የማንቸስተር ዩናይትድ ቦርድም አሰልጣኙን ለማሰናበት እንደወሰነ ነው የተነገረው ማለት ነው። በቀጣይ በማንቸስተር ዩናይትድ ቤት የትኛው አሰልጣኝ ይመጣል የሚለውም ተጠባቂ ሲሆን አዳዲስ መረጃዎች የሚወጡ ሲሆን በፍጥነት ወደ እናንተ የማደርሳችሁ ይሆናል ማለት ነው። ለማንኛውም እናንተ ስለ ማንቸስተር ዩናይትዶች ውሳኔ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉ። የፕላስ ምልክቱን በመጫን ፈጣንና አዳዲስ ወንኳስ መረጃዎችን ማግኘት ትችላላችሁ። ቢስሚላህ ፋሚሊ ምንድነው የምንሰማው? አሞሪም ተሰናበተ። ላምን አልቻልኩም። እውነት ያልተጠበቀ ውሳኔ እንዴ! እኔ ብዙ አሰልጣኝ ሲሰናበት አይቻለሁኝ። ምንም አይመስለኝም ነበር። ደነገጥኩኝ። የሆነ ለቅሶ የተነገረኝ ነው መሰለኝ። ወላሂ ነው የምላችሁ ክውን ያልኩት። ብዙዎች እርግጠኛ ነኝ የሱ መሰናበት እንደምትፈልጉ አውቃለሁ። ግን እሱ ልጆች አስፈርሞ በሱ ሁኔታ እንዲሆኑ ተብሎ ተጫዋቾች መጥተው በ20ኛው ሳምንት አሰልጣኝ ማሰናበት ምን ይሉታል? በእርግጥ ውጤቱን እሱን ለማቆየት ምንም ምክንያቶች የሉም ብዬ አስባለሁ። ግን ደህና ተስፋ እያሳየ ነበር እኮ። እኔ አሁን እሱን አሰናብተው የተሻለ ሰው ከመጣ ልክ ናቸው እላለሁ። ግን አሁን ደግሞ ሌላ ፕሮሰስ መጠበቅ ነው የሚሆነው። ኧረ ቢስሚላህ አሞሪም ማንም ይሰራበት ባይዘው እኔ ከዩናይትድ አላስበልጠውም። አሞሪም ትናንት ነው የመጣው። ግን የከፋ እንዳይሆን ደህና ተስተካከለ። እስቲ ለማንኛውም ዩናይትድ ደጋፊዎች የሚሰማችሁ ኮሜንት ላይ አስቀምጡ። መንገድ ላይ ሆኜ ነው ይሄን ቪዲዮ የሰራሁት ራሱ። የተሰማችሁ ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ከትላንቱ የሩበን አሞሪም አስተያየት በኋላ ይሄን ዜና ስጠብቀው ነበር። አሰልጣኝ ሩበን አሞሪም ተሰናብቷል። በእርግጥ ውጤት አልቀናውም። ነገር ግን ሁሉንም ነገር በአሰልጣኝ ላይ መደፍደፍ ትክክል አይመስለኝም። ይሄ ሁላ ተጫዋቾች አጥቷል። ውጤቶች ላይኖሩ ይችላሉ። አዎ ውጤቶች ይጠበቃሉ። ነገር ግን ቦርዱስ በስነ ስርዓት ስራውን ሰርቷል ወይ? እሱ ባሌባን መርጦ ሴስኮን አይደለ ወይ ያመጡለት? የመሃል ሜዳ ችግር አልነበረበትም ወይ? ዩናይትድ ጊዜ አያስፈልገውም ወይ? ኢኒዮሶችም ከግሌዘር የተለዩ የተሻሉ አመራሮች ናቸው ለማለት በጣም ነው የሚቸገረው። በጣም የሚያሳዝን ዜና ነው። ሄደቻሉ ጋራጋራውን ፋሻውን ሄደቻሉ ከጣራው በላይ አይኗ እዛ ላይ መሄዴ ነው እኔ መሰናበቴ ነው። አባረራችሁት። እኛ ሳናጣጥም የዚህን ሰውዬ የእውቀት እንትን ግን አባረራችሁት።
ደግነቱ አይቆጨውም። ገናን ባሰላለፍ ያከበረ ሰው ነው። አሁን ማን ነው እሺ የሚመጣው? እንዞ ማለስካ ማን ነው የሚመጣው? ነገር እንጂ አቢ ግን ከባድ ቋጠሮ ነው እውነት። በቃ እዛ አንዱን ልጅ ይቅርታስ ብላችሁ ስንት ነገር ብላችሁ አቢ ግን በጣም ተደማጭነት እንዳለው እያሳየን ነውና አሁን ምንድነው ተስፋችሁ? እሺ አሁን ቀጣይ ደግሞ ማን ይሄን ሊባል ነው? እስቲ ንገሩን። ለማንኛውም ለእናንተ ራሱ ደስታችሁን አታውቁትም። ደስ ይበላችሁ ደስ ይበላችሁ ምንም የምታውቁት ነገር የለም። አሁን ምንድን ነው የምትባሉት? እኛ ማለት ነው እኛ ተናደናል። እኛ ደስተኛ አይደለንም። እናንተ ግን ሁለት ማንነት ነው ያላቅላችሁ ብቻ። ይቴ ቀልድ ነው በለኝ። ተባረረ። ሳልደግፈውም ሳልነቅፈውም ተባረረ። ምንድነው ቀልድ ነው እንዲያዙት ቼልሲ እና ማንቸስተር ማርያም ማመን ያቃተኝ። ግን የምር ምን ያርግ ማለት ዓለም ሄደውበታል። እንደ አፍሪካ ዋንጫና ተሞርተውበታል። በአደባባይ ተናገረኝ እኮ ብሎ ስፖርቲንግ ዳይሬክተሩ ስራውን መስራት አለበት ነው ስላለ እኮ በስመ አብ። ግን ቱማች ግልጽ ሆነ። ደግሞ ማን ይመጣ ይሆን? ሰበር ዜና ጀመው ሩበን አሞሪም ከማንቸስተር ዩናይትድ ተባረረ። ዛሬም አሁን ሳለ በወጣው ዜና መሰረት ሩበን አሞሪም ከማንቸስተር ዩናይትድ ተባሯል። ጀመው ሁሉም ለማንቸስተር ዩናይትድ ደጋፊ ሼር ያደረጋችሁ የምር ሩበን አሞሪም በድርቅ ነው የሚታወቀው። አሁን ከማንቸስተር ዩናይትድ ተሰናብቷል። በመጨረሻም ቪዲዮ ለማንቸስተር ዩናይትድ ደጋፊ ላኩላቸው። ማንን ልናስፈርም ነው እስካሁን ድረስ ያልታወቀው። አዲስ ነገር ሲኖር እልክላቸው። ቪዲዮ ሼር ያሳፍራል። ጀማው በጣም ነው የሚያሳፍረው። ሰበር ዜና ሩበን አሞሪም እንግዲህ ከማንቸስተር ዩናይትድ ኃላፊነቱ እንግዲህ መሰናበቱ ኮንፈርም ተደርጓል። እጅግ በጣም ነው የሚያሳፍረው። ጀማው ምን ያድርግ ይሄ ሰውዬ? ምን አድርግ ነው የሚሉት? ቀልድ ነው ጀማው። ወደ ቁም ነገሩ ስናመራ ግን ይህ አሰልጣኝ ምንም ማድረግ አይችልም። ከአቅሙ በላይ የሆነ ነገር ነው የገጠመው። እጅግ ወሳኝ የሚባሉ ተጫዋቾቹ ወደ አፍሪካ ዋንጫ ቅንተውበታል። ከዛ በተጨማሪ የቡድኑ እስትንፋስ የልብ ትርታ የሆነው ብሩኖ ፈርናንዴስ ጉዳት ላይ ነው። ታዲያ በዚህ መሀል ሰሞኑን እያመጣው ካለው ውጤት የተሻለ ምን ሊያመጣ ይችላል? ምንም እኮ ሊያመጣ አይችልም። ግን ዩናይትድ ደጋፊዎች ሲሪየስሊ ወስዳችሁ አንድ ማወቅ ያለባችሁ ነገር ትናንትና ከጨዋታው በኋላ በሰጠው ፕሬስ ኮንፈረንስ ላይ ከስፖርቲንግ ዳይሬክተሩ አንስቶ ሙሉ የቡድኑ ሰዎች ማለት ነው ኃላፊነት እንዲወስዱ ጥያቄ አቅርቧል። እኔ ላይ ብቻ የሚተው አይደለም፣ ሁላችንም እንደየስልጣን ተዋረዳችን ኃላፊነት መውሰድ አለብን ብሎ ተናግሮ ነበር ታውቃለህ። እናም ደቂቃም አልፈጀባችሁም ይወላችሁ ለማባረር እሱን። ከዚህ በፊት እኮ በግሪምስቢ ሲሸነፍ ማለት ነው ያላባረሩት የዛኔ የቡድን ባህል ወግ ታሪክ አልጠበቀም ብለው ለቡድኑ ቢያስቡ ኑሮ የዛኔ ያባሩት ነበር። ግን ከዛ በኋላ ተተውት እነሱን እስካልነካ ድረስ ማለት ነው በሰላማዊ መንገድ አስኪደውት እዚህ ጋር ደርሶ ግን ወደ እነሱ ጣት የቀሰረ ቀን አንድ ቀን አላሳደሩትም። አንድ ቀን በጣም የሚያሳፍር ለክለቡ የማያስብ ይልቁኑ ማለት ነው ስለራሳቸው ስልጣንና ስለሚያገኙት ገንዘብ የሚያስቡ ብቻ አመራር ያለበት ቡድን ቢሆን ማንቸስተር ዩናይትድ ነው። ይመሬ ነው እላችሁ በጣም ነው ማዝነው። ይህን ሰውዬ በማባረር ምንም አይነት ለውጥ አይመጣም ዩናይትድ ቤት። ግልጹን ስንነጋገር ደግሞ ቅንጣት ያክል ማለት ነው የምረን የተበሳጨው። እኔ ደስተኛ ነኝ፣ በሩበን አሞሪም ስንብት ደስተኛ ነኝ። እስከ ተወሰነ ጊዜ ድረስ እግር ኳስ ፕሮሰስ ነው አምናለሁ። ግን ፕሮሰሱ ደግሞ አንዳንዴ ችክ ማለት የለብህ ፍሌክሲብል መሆን አለብህ ብዬ አስባለሁ። ዩናይትድ ቢያንስ በአራት ተከላካይ ሲጫወት የተመለከተው ነገር አለ፣ በሶስት ተከላካይ ሲጫወት የተመለከተው ነገር አለ። ያንን ነገር በቃ ግትር ሆነው ቀጥለው ነበር እና የሪዮ ፈርዲናንድ ሐሳብ አሁን ይመጣልኛል። ባለፈውም ገልጬዋለሁ። ሩበን አሞሪም በማንቸስተር ዩናይትድ ከመጡ በኋላ ሩድ ቫን ኒስተልሮይን አሰናብተዋል። አልፈልግህም የኮቺንግ ስታፍ ውስጥ አላካተህም ብለውታል። አይ መጀመሪያው ቁርሾ ዛሬ ተጀመረ። አሁን በዚህ ጊዜ ይጠቅምህ ነበር ሩድ ቫን ኒስተልሮይ አትሊስት ለኬር ቴክር አሰልጣኝነት ሩድ ቫን ኒስተልሮይ በዚህ ሰዓት ቢኖር ይጠቅምህ ነበር። ታስታውሳለህ አሉት ይዛኔ ሩድ ቫን ኒስተልሮይ ምንድነው ያለው? ከዚህ በኋላ ከዋና አሰልጣኝነት ያነሰ ሚና አልቀበልም። ነገር ግን አስታውሳታለሁ ንግግሩን ራሱ ልክ ነው። ማንቸስተር ዩናይትድ ስለሆነ ግን ኪታ አቀባይም ሆነ ስራ ቢለኝ ይቀበላለሁ ነው ያለው። እንዲህ ቃል በቃል ነው ያለው። ትጥቅ አቀባይ ትጥቅ ያዥ ሆነ ስራም ቢለኝ ማንቸስተር ዩናይትድ ይዛለሁ፣ ሌላ ክለብ ላይ ግን ምክትል አሰልጣኝነት የትኛውም ክለብ ላይ አልቀበልም ነበር ያለው ሩድ ቫን ኒስተልሮይ። እና እንዲህ አይነት ሜንታሊቲ ያለውን ሰው መግፋታቸው ገና የመጀመሪያው
የሩበን አሞሪም ስህተት ነበረ ብዬ አስባለሁ። አሁን ላይ ቁጭ ብለህ ስታስበው ልክ ነው ያንን ነገር ማረጋቸው ልክ ነውና ጥሩ ሐሳብ ነው ያነሳው። ስላስታወስኳት ንግግሩም ጭምር አእምሮዬ ስላለሽ ነው። ሩድ ቫን ኒስተልሮይ ልክ ነው። ሰበር ዜና ሩበን አሞሪም ኦፊሻሊ ሳክ ተደረገ። ማን ምን አይነት ዜና ነው የሰማሁት? ምን አይነት ዜና ነው የሰማሁት? እዲ ዳረን ፍሌቸር ኢንተር ማናጀር ሆኖ ተቀጠረ። ማን እሺ ማንቹሪያን ሳይሆን እሺ ምን ልትሆኑ ነው? ማሬስካ ልታስፈርሙ ነው? በእርግጠኝነት ማናጀር ስለሌለ ነበር ዝም ያሉት እስካሁን ድረስ የታገሱት። ቀይ ተሰጣው ማሬስካ ሊያመጡ ነው በእርግጠኝነት ነው የምላችሁ። አረ ሩበን አሞሪም ተባረረ። ሌላ ትረስ ዘ ፕሮሰስ ማኑ ማንቹሪያንስ። አቤት እኛ ዋንጫ እንበላለን፣ አንቺ አሰልጣኝ እያሞክሽ ትበያለሽ፣ አሰልጣኝ ትበያለሽ። አፍኮን የሄዱ ተጫዋቾች ማኑ በሱ ፕሮሰስ ተብሎ ምናምን የሄዱ ተጫዋቾች ሲመጡ የለም አሰልጣኙ። አማድና አምቦይም እዛው ቅሩ፣ ሳልቀልላችሁ ማለት እዛው ቅሩ። እዴ ተጫዋቾች ምናምን ነገር ሲስተሙ ተብሎ ተጫዋቾች አስፈረማችሁለት፣ 300 ሚሊዮን አወጣችሁለት። ትረስ ዘ ፕሮሰስ የለም። ወፍ ነው 3 ዓመት ያለውስ 3 ዓመት ተጠብቃለሁ ያለውስ። ምን ይሻላችኋል? ንገሩኝ እስቲ። ማሬስካን ነው የምታመጡት ብያችኋለሁ። ምርጥ ማናጀር ነው ማሬስካ። በዚህ ከዚህኛው ይሻላል። ይሄ ጨለለ የሆነ ሰውዬ ማለት ግን ፕሮሰስ ትረስት ማድረግ ይልመድባችሁ። አዲሶቹን ባለቤቶች ማባረር ጀምሩ። መተው በቃ አለቀላችሁ። ሌላ 10 ማናጀር ታባረራለች በሚቀጥለው 10 ዓመት ዋንጫ ሳበይ ማለት እኛ ዘንድሮ ጀምራለን። ፈጣሪ ልጅነቴን እንዳበላሻው በስተርጅና ደግሞ ልካስ ነው ይላል። አንቺ ትወቂያለሽ፣ እኔ ወርለ ሰበር ዜና አሞሪም ተባረረ። ማርያም በኢየሱስ ከማንቸስተር ነው አይደል? አሞሪም ምን ላይ ነው የሰማው? ተባረረ። ምን ላይ ነው የሰማው? ኢንተርኔት ላይ ወጣው ወለ አረ በእግዚአብሔር ወይኔ አሞሪም ማን ይመስልባ አንተ ዘርፋን እስከጨርስ አጠብቅ። እኔ እጁ ተንቀጠቀጠ። አይዞ አንተ እንዴ ተባረርከው? ልጅ ነው እንግዲህ ይሄንን ቪዲዮ ማለት ነው ፖድካስት መሀል እዚህ ቀረጻ መሀል ሆነን ነው ሩበን አሞሪም ከማንቸስተር ዩናይትድ ተባረዋል። እኔ ይባረር ምናምን ብዬ ቪዲዮ ሰርቼ ነበረ። ያው ሰምተው ነው። አይ ግን ማለት ነው I don't think it's the right decision አሞሪምን በዚህ ሰዓት ማባረር ልክ ነው ብዬ አላስብም። ማለትም አሮን ነው ብቻ አሞሪም ተባሯል። እሺ